መንግስት የስድስት ወር የእፎይታ ጊዜ ቢሰጠው እላለሁ እንደ ሀሳብ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንግዲህ ዛሬም በአዲስ ሀሳብ መጥተናል። ሀሳብ አስተያየት ካላችሁ ከስር ስጡ። የራሴ የሆነ ስራ ልጀምር ብሎ ልክ ለመጀመር ሲያስብ መንግስት የእፎይታ ጊዜውን ለምንድን ነው ጊዜ ገደቡን ረዘም የማያደርግለት የሚል ሀሳብ አለኝ። ለምሳሌ እኔ ሱቅ ልከፍት ፈለግኩኝ። ሱቁ ቡቲክም ሊሆን ይችላል፣ ኖርማል ሸቀጣሸቀጥም ሊሆን ይችላል፣ ሆቴል ሊሆን ይችላል። ማንኛውንም ቢዝነስ ስከፍት ለምሳሌ ወጥ የሆነ ስራ አለ። ትራንስፖርት አገልግሎት ወጥ ነው። ጊዜ የልምምድ ጊዜ የሚያስፈልገው ነገር አይደለም። እህል አምጥቶ ከሆነ አካባቢ መሸጥ ማስረከብ ልምምድ ጊዜ ያስፈልገው ኦልሬዲ የታወቀ ነው። ተረካቢም አለው አስረካቢም አለው። ነገር ግን እኔ የምላችሁ አንድ ሰው ልብስ አምጥቶ ቡቲክ ቤት ቢከፍት ይሄ ቡቲክ መለማመድ አለበት። ሸቀጣሸቀጥ ቤት ቢከፍት ኦር እቃ መሸጫ፣ ማንኛውንም እቃ የቤት እቃ መሸጫ፣ ሶፋ መሸጫ፣ ፈርኒቸር ምናምን ቢከፍት ያ አካባቢ መለማመድ መቻል አለበት። ያንን አካባቢ አስለምዶ ነው ወደ ሲስተሙ የሚገባው እና መንግስት የስድስት ወር የእፎይታ ጊዜ ቢሰጠው እላለሁ እንደ ሀሳብ። ምክንያቱም ምንድን ነው መንግስት የራሱ የሆነ ህግ አለው። መንግስት የራሱ የሆነ አካሄድ አለው በዚህ በፍቃድ አሰጣጥ ላይ ማለት ነው። እኔ ደግሞ እንደዚህ ጋር እንደ ሀሳብ ቢሆን ሀሳብ ነው። ብዙ ሰዎች ልትጋሩኝ ትችላላችሁ። አንድ ቢዝነስ የሚጀምር ሰው የጊዜ ገደቡን እስከ 6 ወር መንግስት ለጥጦት በዚህ 6 ወር ውስጥ በዚህ ቢዝነስ ራን ማድረግ ካለብህ ራን ታደርጋለህ። ራን ማድረግ ካሌለብህ ደግሞ ትወጣለህ። ያው ኦልሬዲ ወይ ፊልድ ትቀይራለህ ወይ እሱ ያንተ ጉዳይ ነው። ግን 6 ወር እኔ እታገስሃለሁ ብሎ በየጊዜው እየመጣ በርታ ሆይ እንዴት ነው ስራ፣ እንዴት ነው የሚያስቸግሩ ነገሮች አሉ ወይ ምናምን እያለ መንግስት ቢያበረታታው ይሄ ሰውዬ ቢዝነሱ ላይ የመቀጠል ቢዝነሱ ላይ ያለውን ኢንቨስትመንት ከፍ እያደረገ በመንግስትም አመኔታ እያደረበት ይመጣል። ስለዚህ 6 ወር ላይ ወደ ደምጠላም ፍቃድ ያወጣል፣ ሲስተሙ ይቀጥላል ማለት ነው። እስከ 6 ወር ግን ፎከስ አድርጎ ይሄ ሰውዬ ወዴት ወደ ቢዝነሱ ብቻ እንዲያስብ መንግስት ቢያደርገው እና 6 ወር የእፎይታ ጊዜ ሰጥቶት 6 ወር ላይ ማንኛውንም ማሟላት ያለበትን ነገር አሟልቶ ወደ ሲስተም ውስጥ ቢገባ ብዬ እንደ ሀሳብ አቀርባለሁ። ምክንያቱም እንደዚህ አይነት ነገር ስናበረታታ፣ እንዲህ አይነት ፍሪደሞችን ስንሰጥ ብዙ የግል ነጋዴዎች፣ ብዙ በግላቸው የሚሰሩ ሰዎች እያበረታታን እንመጣለን። ብዙ የግል ቢዝነስ ራነሮች ሲመጡ ደግሞ ብዙ የስራ ኦፖርቹኒቲዎች ይኖራሉ። አንድ ሰው ሱቅ ወይም ሆቴል ከፈተ ማለት በስሩ የሚያስተዳድራቸው ብዙ ሰዎች አሉ እና ለነዛም ሰዎች የስራ እድል መክፈት ነው እና እንዲህ አይነት ነገሮችን መንግስትና ማህበረሰቡ በተለይ በዚህ በንግድ ፍቃድ ላይ ፍቅር የሆነ ግንኙነት ቢኖራቸው፣ ሰላማዊ የሆነ ግንኙነት ቢኖራቸው፣ ነጋዴውም በመንግስት ተማምኖ ሲስተሙን ራን ያደርጋል። እነሱም ደግሞ ወይም ደግሞ በመንግስት አካል ያሉት ንግድ ፍቃድ ሰጪ አካላት ከነጋዴው ጋር ጥሩ ግንኙነት ይኖራቸዋል። የመደባበቅ ነገር አይኖርም ማለት ነው። ነጋዴውም ፈታ ብሎ 6 ወር ራሱን የማለማመድና ራሱን የማስተዋወቅ ስራዎች ይሰራል። በፍቃድ አሰጣጥ ሲስተም ላይ ያሉት ሰዎችም ደግሞ ጊዜውን ጠብቀው ክትትል እያደረጉ የዚህን ሰውዬ እንቅስቃሴ እያዩ፣ ምክንያቱም የዚህ ሰውዬ ማደግ የዚህ ሰውዬ ሲስተሙ ላይ ቤዝ ማድረግ ለመንግስትም ይጠቅመዋል፣ ለፍቃድ ሰጪዎችም ይጠቅማቸዋል። ነገ ለሚጠይቁት ጥያቄ ሬዲ ሆኖ ነው የሚሄደው እና ብዙም አያስቸግራቸውም። በቃ ያውቀዋል። የዛሬ 6 ወር ሲሄድ ይሄን አሟልቼ ነው የሚሄደው። ንግድ ፍቃድ የሚሰጡ ሰዎች ጋር ያለው ነገር እንደው ቢሆን 6 ወር ጊዜ ተሰጥቶት ነጋዴው ረሃ ሆኖ 6 ወር ላይ ሲስተሙን ኦን ቢያደርግ መልካም ነው ላለው። ይሄ የኔ ሀሳብ ነው። እንግዲህ ብዙ ነጋዴዎች እናበዛለን እላለሁ። አመሰግናለሁ።